ማይክሮሶፍት ኤክሴል ላይ እንደዚህ አይነት ሰፋ ያለ መረጃ ቢኖራችሁና በእያንዳንዱ ግሩፕ ውስጥ ምን ያህል ሽያጮች ወይም ደግሞ ምን ያህል አፈጻጸሞች እንዳሉ ሰመሪውን ማየት ብትፈልጉ ያለምንም ተጨማሪ ስራ በአንድ ትዕዛዝ ብቻ ሙሉ ሪፖርቱን ሰመራይዝ ማድረግ ትችላላችሁ። ለምሳሌ እዚህ ላይ የምናየውን ቴብል በአድራሻቸው ማስቀመጥ ብፈልግ መርካቶ ላይ ምን ያህል ነው የተሸጠው፣ ቄራ ላይስ ምን ያህል ነው የተሸጠው የሚለውን በዚህ መሰረት አደራጅቶ ያስቀምጥልኛል። በተጨማሪም የምናያቸውን ዝርዝሮች ትተን በግሩፓቸው ምን ያህል ቶታል፣ ግራንድ ቶታል እንደዚሁም ድምር አላቸው የሚለውን በምታዩት መሰረት በቀላሉ መስራት ይቻላል። ነገር ግን ይሄን ለመስራት ምንም አይነት የሂሳብ እውቀት አያስፈልገውም። የምንጠቀመው አንድ ፈንክሽን ብቻ ነው። ይህም ፈንክሽን ሰብቶታል ይባላል። በዛሬ ቪዲዮ ስለ ሰብቶታል እና ስለ ቴብል ሰፋ ያለ ትምህርት እንማራለን። ያላችሁት ድሜክስ ኮምፒውተር ላይ ነው። ብዙ መረጃዎች ሲኖሩን ያሉንን መረጃዎች ከትንሹ ወደ ትልቁ እንደዚሁም ከትልቁ ወደ ትንሹ ካልሆነ ደግሞ ከኤ ወደ ዜድ ወይም ከዜድ ወደ ኤ ማየት ከፈለግን ሶርት የሚባለውን እንጠቀማለን። ካልሆነም ደግሞ መረጃችን ውስጥ የምንፈልጋቸውን ብቻ ለይተን ለማየት ለምሳሌ ፒያሳ ላይ የተሸጡትን ብቻ ለይተን ማየት ከፈለግን ወይም ደግሞ የተሸጡትን የሞባይል ዝርዝሮች ብቻ ለይተን ማየት ከፈለግን ደግሞ ፊልተር እንጠቀማለን። እነዚህን ሁለት ኮማንዶች ዳታ የሚለው ታብ ውስጥ በመግባት ሶርት እንደዚሁም ፊልተር በባለፈው ቱቶሪያላችን ለማየት ሞክረናል። ነገር ግን እናንተ የፈለጋችሁት መረጃዎቻችሁን ከትልቁ ወደ ትንሹ መደርደር ወይም ደግሞ ከኤ ወደ ዜድ ማየት ሳይሆን ለምሳሌ ፒያሳ ላይ የተሸጡ ሽያጮች ምን ያህል ገንዘብ አስገኙ ወይም ደግሞ እያንዳንዱ የዕቃ አይነቶች ምን ያህል ገቢ ያስገኙ የሚለውን ማየት ከፈለጋችሁ ግን ከሁለቱ ውጭ ያለ አንድ ኮማንድ መጠቀም አለባችሁ። ይሄ ኮማንድ ደግሞ እዛው ዳታ ታብ ውስጥ የሚገኝ በቀኝ በኩል ሰብ ቶታል የምንለው ነው። ሰብ ቶታል ከሁለቱ ለየት የሚያደርገው ምንድነው? የሆነ መረጃ ተሰጡታላችሁ። ለምሳሌ እዚህ ላይ ያለውን መረጃ ብሰጠው ፒያሳ ላይ፣ አቃቂ ላይ፣ ጀሞ ላይ እንደዚሁም ደግሞ ቦሌ ላይ ምን ያህል እቃዎች ተሸጡ ካልሆነም ደግሞ ምን ያህል ገንዘብ ተገኘ የሚለው አውቶማቲካሊ ራሱ አስልቶ ይነግረኛል። ለምሳሌ እናንተ የፈለጋችሁት በየአካባቢው ምን ያህል ገንዘብ እንደተሸጠ ከሆነ እዚህ ላይ ባሉት አካባቢዎች ማለት ነው ሰብቶታልን በመጫን አንድ መስኮት ይመጣላችኋል። ነገር ግን እዚህ ውስጥ ገብታችሁ ከሰራችሁ መሞከር ትችላላችሁ። በእርግጠኝነት አይሰራላችሁም። ስለዚህ መጀመሪያ እዚህ ውስጥ ከመግባታችን በፊት ምንድነው የምናደርገው? በአካባቢያቸው ወይም ደግሞ በሰፈራቸው ስለሆነ መስራት የምንፈልገው እዚህ ላይ የምታዩቸው መረጃዎች ሶርት ማድረግ አለብን። ስለዚህ አድራሻ ላይ ደስ ያላችሁ ቦታ ላይ ክሊክ በማድረግ ኤ ቱ ዜድ ሶርት አደርጋቸዋለሁ። እንደምታዩት አንድ አካባቢ ያሉት በተከታታይ ይደረደራሉ። በዚህ መሰረት ሶርት ካደረጋችሁ በኋላ ወደ ሁለተኛው ስቴፕ ነው የምታልፉት። ከዚህ በኋላ የምናደርገው ሰብ ቶታል የሚለውን ክሊክ አደርጋለሁ። የቅድሙ አይነት መስኮት ይከፈትልኛል። ይሄ መስኮት ምንድነው የሚላችሁ? ለምሳሌ 4 ኪሎ ላይ የተሸጠው ጠቅላላ ዋጋ ደምረህ ንገረኝ ነው። ስለዚህ መጀመሪያ ላይ የማስገባው 4 ኪሎ የሚገኘው አድራሻ ውስጥ ስለሆነ በአድራሻቸው ምን ላድርግልህ? ልደምርልህ? ልቁጠርልህ? አቬሬጃቸውን ወይስ ትንሹን ትልቁን ልንገርህ ነው የሚለኝ። እኔ በዚህ ሰዓት መደመር ስለሆነ ፈልገው ድምራቸውን ንገረኝ። ሶስተኛውና ሁሉም ሄዲንጎች ያሉበት ደግሞ ማንኛውን ነው እንዲደምርልህ የምትፈልገው ነው። ስለዚህ ጠቅላላ ዋጋውን እንዲደምርልህ ስለምፈልግ እሱን ብቻ ክሊክ አደርጋለሁ። ራይት ካደረግኩ በኋላ መረጃዎች በትክክል ተሞልተዋል ማለት ነው። አሁን ጠቅላላ ለማድረግ አድራሻቸውን ተጠቀም ወይም ደግሞ ለምሳሌ 4 ኪሎ ከሆነ 4 ኪሎን ተጠቀም። በመቀጠል ደምራቸው ምናቸውን ነው የምደምረው? ጠቅላላ ዋጋቸውን ደምረህ 4 ኪሎ ውስጥ የተሸጡ ሽያጮችን ጠቅላላ ዋጋ ደምረህ ንገረኝ ማለት ነው። ስለዚህ መጀመሪያ ላይ የምታስገቡት ሶርት ያደረጋችሁትን ቴብል ሄዲንጉን ነው ማለት ነው። በመቀጠል ኦኬ ላለው በምታዩት መሰረት አውቶማቲካሊ 4 ኪሎ ላይ የተሸጡት 39840 ነው። መርካቶ ላይ የተሸጠው 92180 ነው። ስለዚህ በየአካባቢው ላይ ያሉትን ቶታላቸውን እንደዚህ ይነግረኛል። የምትፈልጉት ደግሞ ሰብ ቶታላቸውን ከሆነ ለምሳሌ እዚህ ላይ 1 2 3 የሚሉ ይታያቸዋል። ሁለት ቁጥርን ብነካ እያንዳንዱ የተሸጡትን ዝርዝር ያጠፋና 4 ኪሎ ላይ ይሄን ያህል ተሽጧል፣ መርካቶ ላይ ይሄን ያህል ተሽጧል፣ ቄራ ላይ እያለ እያንዳንዱ ሰፈር ላይ የተሸጡትን አውቶማቲካሊ አስልቶ ይነግረኛል። በመጨረሻም ግራንዱን ከስር ያስቀምጣል። ግራንድ የምንለው እዚህ ላይ የተሸጡት ጠቅላላ ሽያጭ ማለት ነው። ግራንዱን ለብቻው ማየት ከፈለጋችሁ ደግሞ ከላይ ካሉት ሜኑዎች ውስጥ አንድን ብትጫኑ ጠቅላላ 233910 ብር ተሽጧል። ቁጥር 2 ላይ ሲሄድ ይሄ ገንዘብ የተሸጠው በእያንዳንዱ ሰፈር ላይ እነዚህ ተደምረው እንደሆነ እዚህ ላይ ይነግራቸዋል። ሶስተኛው ላይ ስትሄዱ ደግሞ በእያንዳንዱ ሰፈር ውስጥ የተሸጡትን እያንዳንዱን የዕቃ አይነቶች በዚህ መሰረት ይነግራቸዋል። ስለዚህ እንደምታዩት በጣም የሚገርም አይነት ሳመሪን ያወጣልኝ። እዚህ ላይ የማትፈልጓቸው መረጃዎች ካሉ ለምሳሌ 4 ኪሎን የማትፈልጉት ከሆነ ዝርዝሩን የመቀነስ ምልክቷን በመንካት በምታዩት መሰረት ሚኒማይዝ ማድረግ ትችላላችሁ። አሁን አብዛኞቹ ሚኒማይዝ እያደረኩ ነው። ስለዚህ ፒያሳና አቃቂ ብቻ ነው የሚታዩት ማለት ነው። ቄራ ማየት ከፈለጋችሁ በቄራ ትክክል ያለውን ሂዳችሁ
መደመር ምልክቱን ብትነኩት የቄራ ዝርዝር ይወጣል። ስለዚህ በዚህ መሰረት ሰብቶታልን በመጠቀም ያሏችሁን ግብይቶች በተለይ በሺዎች የሚቆጠሩ ከሆነ በዚህ መሰረት ሰብቶታልን መጠቀም ትችላላችሁ። ስለዚህ ሰብቶታልን በመጠቀም ያሏችሁን መረጃዎች በዚህ መሰረት ሰመሪ መስራትና ቀላል የሆነ ሂሳባዊ ስሌትን በራሱ እንዲሰራላችሁ ማድረግ ትችላላችሁ። ምናልባት ሐሳባችሁን ከቀየራችሁና ሰብቶታልን የማትፈልጉት ከሆነ ደግሞ ቴብሌ ላይ ክሊክ አደርጋለሁ። ቅድም ከገባሁበት ሰብቶታል ላይ ሄዳለሁ። ክሊክ በመቀጠል ከስር ሪሙቭ ኦል የሚለውን ክሊክ ባደርግ ሰብቶታል አውቶማቲካሊ ይጠፋል። ሁለተኛው ከዚህ ጋር በትንሹ ተመሳሳይ የሆነውና በጣም ብዙ ሰዎች የሚጠቀሙበት የኤክሴል ወሳኝ ክፍል ደግሞ ቴብል ክሬት ማድረግ ነው። ቴብል ክሬት ማድረግ ስትፈልጉ ቴብል ውስጥ እንዲገቡላችሁ የምትፈልጉትን መረጃዎች በዚህ መሰረት ሰሌክት ማድረግ ትችላላችሁ ቀድማችሁ። ነገር ግን ኤክሴል የትኛው የቴብል ክፍል እንደሆነ ቀድሞ ስለሚያውቀው ሰሌክት አለማድረግም ስለምትችሉ ደስ ያላችሁ ቦታ ላይ ክሊክ አድርጋችሁ ኢንሰርት ውስጥ ትገባላችሁ። በመቀጠል ቴብል ላይ የምንገባባቸው ብዙ መንገዶች አሉ፣ ግን ኢንሰርት ላይ የተገብታችሁ ቴብል መግባት የተሻለው አማራጭ። ቴብል የሚለውን ክሊክ በማደርግበት ጊዜ እንደምታዩት አውቶማቲካሊ ይሄ ነው የቴብሉ ክፍል ብሎ ሰሌክት ያደርግልኛል። ይሄንን ራሱን የመረጠው። ነገር ግን እንደምታዩት ከላይ ዮሴፍ ሞባይል የሚለው ሄደሩ አይደለም። ሁልጊዜም ቴብል ስትሰሩ የመጨረሻው ከላይ ያለው መሆን ያለበት ሄደር የምንላቸው ናቸው። ምክንያቱም እሱ ከላይ ያለውን የመጨረሻውን እንደ ሄደር ነው የሚወስደው። ስለዚህ በትክክል አልመረጠልኝም ማለት ነው። ስለዚህ እኔ ራሴ እመርጥለታለሁ። ድጋሚ ከላይ ያለውን ሄደሮቹን የመጀመሪያ ሮ አደርጋቸዋለሁ እንደምታዩት። በመቀጠል ማይ ቴብል ሃዝ ሄደር ስለዋለሁ። ያ ማለት ከላይ መጀመሪያ ላይ ያሉት ሄደሮቹ ናቸው እንጂ መረጃዎች አይደሉም ማለት ነው። በመቀጠል ኦኬ ለዋለሁ። በምታዩት መሰረት አውቶማቲካሊ ፎርማቲንጉን ራሱ ጨምሮ ይሰራልኛል። አንድ ሮ አርፎ አንድ ሮ በምታዩት መሰረት ውበት ይሰጥልኛል። ምናልባት እዚህ ላይ ያለውን ውበት የማትፈልጉት ከሆነ በቀጣይ ቪዲዮ በደንብ አብራርተን የምናየው ይሆናል። ነገር ግን እዚህ ላይ ቴብል ሌአውት ላይ በመግባት የምትፈልጉትን አይነት ዲዛይን በምታዩት መሰረት መቀየር ትችላላችሁ። እኔ ቀለል ያለውን እመርጣለሁ። ለምሳሌ ይሄኛው በጣም ቆንጆ ነው። ማይ ቴብል ሃዝ ሄደርስ ማለታችሁ የሚጠቅማችሁ ምንድን ነው? እንደምታዩት ከላይ ያለው ሄደር እንደሆነ በማወቅ ፊልተር አሮዎቹን በምታዩት መሰረት ጨምሮላችሁ ታገኛላችሁ። ስለዚህ እዚህም ላይ ፊልተር መስራት ትችላላችሁ ማለት ነው። ክሊክ በማድረግ ቄራና ቦሌን ብቻ አሳየኝ ማለት ትችላለሁ። ሁለቱን ራይት ኦኬ። እንደምታዩት ቄራና ቦሌ ብቻ ይታያሉ። የማትፈልጉት ከሆነ ደግሞ እዛው ፊልተር ላይ በመግባት ክሊር ማድረግ እንችላለን። በኦርደራቸው አይደለም የተቀመጡት። ስለዚህ ምን አደርጋለሁ? ዳታ ታብ ላይ ገባለሁ። ኤ ቱ ዜድ ወይም ደግሞ እዚሁ ኮለመኑ ላይ ራይት ክሊክ በማድረግ ሶርት የሚል አለ። ሶርቱ ላይ ኤ ቱ ዜድ ማድረግ ትችላላችሁ። ፊልተርም እዚሁ ላይ አለ። እኔ ሶርት የሚለው ላይ በመግባት ኤ ቱ ዜድ እለዋለሁ። ከአንድ ጀምሮ ወደታች ያስቀምጥልኛል። ቴብል ማድረጋችሁ የሚጠቅማችሁ አንዱ ነገር ምንድነው? ለምሳሌ 50 መረጃዎች ናቸው ያሉኝ። እዚህ ላይ 51 ብዬ በመቀጠል አንድ ሰው በመዘግብ ፎርማቲንጉን ይቀባልኛል። ምክንያቱም ከዚህ በታች የሆነ ነገር ሲጨምር የቴብሉ አንዱ አካል እንደሆነ ያውቃል። ስለዚህ አሁን 52 ብልም በተመሳሳይ በነጭ አሁንም የቴብሉ ክፍል አድርጎ ይወስደዋል ማለት ነው። ሌላኛው በጣም የሚጠቅማችሁ ቴብል ክሬት ማድረጋችሁ ምንድነው? እዚህ ላይ ያስገባችኋቸውን እያንዳንዱን የገንዘብ መጠኖች ደምሮ ሊነግራችሁ ይችላል። እሱን ለማድረግ ምንድነው የምታደርጉት? እንደምታዩት ከስር ምንም አይነት ነገር የለው። ስለዚህ ቴብል ላይ ክሊክ አደርጋለሁ። ቴብል ዲዛይን የሚል ታብ ይጨመራል። ቴብል ዲዛይን የሚለው ታብ የሚመጣላችሁ ቴብላችሁ ላይ ስትነኩ ነው። ባዶ ቦታ ክሊክ ባደርግ ቴብል ዲዛይን አይመጣም። ነገር ግን ቴብሉ ላይ ክሊክ ሳደርግ ቴብል ዲዛይን ይመጣል። እሱ ላይ ክሊክ አደርጋለሁ። ቶታል ሮ ያ ማለት ቶታል ሮውን ጨምርልኝ ማለት ነው። እሱን ክሊክ ሳደርግ ከስር አውቶማቲካሊ ቶታል የሚል አንድ ሮ ይጨመራል። ይሄ ሮ የሚጠቅመው ለምንድን ነው? ከስር እንደምታዩት ሁሉንም ጠቅላላ ዋጋዎቻችንን ደምሯቸዋል። ቦታው ላይ ክሊክ ሳደርግ በጎን አንድ ቀስት ትመጣለች። እሷ ማለት ምንድናት? እዚህ ቦታ ላይ የሚቀመጠው መረጃ ቆጥሮ ነው የሚያስቀምጠው ወይስ ደምሮ ነው? አቬሬጁን ነው ወይስ ትንሹን ቁጥር ነው እንዲያስቀምጥ የምትፈልገው ነው የሚለው። እኔ ሰም የሚለውን በመምረጥ እዚህ ቦታ ላይ ድምራቸው እንዲቀመጥ ማድረግ ይችላሉ። ጠቅላላ ምን ያህል ሽያጭ እንዳለኝ ማወቅ ከፈለኩ ደግሞ በቶታል ትክክል መጨረሻ ላይ በሰዎቹ ትክክል ክሊክ በማድረግ ቀስቷን እነካለሁ። በመቀጠል ካውንት፣ ምክንያቱም ካውንት ቆጥረህ ንገረኝ ስለሆነ እሱ ክሊክ ባደርግ 51 ግብይቶች አሉኝ ማለት ነው። ሌላው ከላይ ያሉትን ሄደሮቹን የማትፈልጓቸው ከሆነ እዚህ ላይ ያሉትን ማለት ነው ሄደር ሮ የሚለውን ብትነኩ በምታዩት መሰረት አውቶማቲካሊ ሃይድ ያደርግላችኋል። ሁለተኛው ደግሞ በአንድ ድሮ የሚለውን ብትጫኑ ሮውን ተከትለው የሚመጡ እዚህ ላይ የምታዩቸው ከለሮች በሙሉ ይጠፉና ወደ መጀመሪያው ነጭ ቀለም ይመለሳሉ ማለት ነው። አበራቸዋለሁ። የማትፈልጓቸው እዚህ ላይ ያሉትን የፊልተር አሮች ከሆነ ደግሞ ፊልተር በተን የሚለውን በመንካት እነሱንም ማጥፋት ትችላላችሁ። አንዳንድ ጊዜ ቴብሎችን ክሬት ካደረግን በኋላ አላስፈላጊ ሆነው የምናገኝበት ጊዜ ይኖራል። በዚህ ጊዜ ቴብል ክሬት ያደረግነውን ማጥፋት እንችላለን። እሱን ለማድረግ የቴብላችሁ አንዱ ሴል ላይ ክሊክ በማድረግ ቴብል ዲዛይን የሚለው ታብ ላይ በመሄድ
ኮንቨርት ቱ ሬንጅ የሚለውን ክሊክ በማድረግ ከቴብሉ 100% መውጣት ትችላላችሁ። ስለዚህ የስ ብለው ከዚህ በኋላ እንደ ቴብል አይቆጠርም ማለት ነው። ወደ ቴብል ኮንቨርት አለመሆኑን ለማወቅ ከፈለጋችሁ እዚህ ቦታ ላይ ክሊክ ብታደርጉ እንደምታዩት ቴብል ዲዛይን የሚለው ከላይ ያለው ታብ አይመጣም። ያ ማለት ይሄ መረጃ ወደ ቴብል አልተለወጠም ማለት ነው። ብዙዎች ቴብልን የሚጠቀሙበትን አንድ ነገር ላሳያችሁና ልጨርስ። እዚህ ላይ እንደምታዩት ለምሳሌ ሰሌክት ካደረግኩ በኋላ ሆም ላይ መቀየር ስለምችል ሆም ላይ በመሄድ ፎርማት አስ ቴብል የሚለውን በመንካት ምን አይነት ዲዛይን ሊይዝልኝ እንደምፈልግ እመርጣለሁ። በምታዩት መሰረት ቴብል አድርገው ይለኛል። ኦኬ። ከዚህ በኋላ የምትፈልጉትን አይነት ዲዛይን ትመርጣላችሁ። ለምሳሌ እዚህ ላይ ያለው ዲዛይን በጣም የሚያምር ከሆነ ይህን ዲዛይን አንድ ጊዜ ሰሌክት ካደረግኩ በኋላ ድጋሚ ቴብሉን ሰሌክት በማድረግ ቴብል ዲዛይን ኮንቨርት ቱ ሬንጅ ኦኬ ከቴብል አስወጣዋለሁ ማለት ነው። ነገር ግን እንደምታዩት ፎርማቲንጉን አይለቅም። ቴብል አይደለም ግን ደግሞ የቴብል አይነት ፎርማት ይኖረዋል። ስለዚህ አንዳንድ ሰዎች ቴብልን መጠቀም ፈልገው ሳይሆን ቴብል ላይ ያሉትን ፎርማቲንጎች ለመጠቀም ሲሉ ቴብል ያደርጉትና መልሰው ወደ ሬንጅ ኮንቨርት ያደርጉታል። ስለዚህ እናንተ ይሄኛውን ቲፕ መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮ ቴብሎች ላይ እና ሰብቶታል ላይ የነበረው ይህን ይመስል ነበር። በቀጣይ ቪዲዮ ስለ ፋንክሽኖች እና ፎርሙላዎች ጠቃሚ የሆነ ማብራሪያ የምሰጣችሁ። በጣም ብዙዎቻችሁ የምትጠብቁት አንዱ ኤክሴል ላይ እንዴት ነው ፋንክሽኖች እና ፎርሙላዎችን መስራት የምንችለው የሚለው እንደሆነ ተስፋ አደርጋለሁ። ስለዚህ በቀጣይ ቪዲዮ ፋንክሽኖች እና ፎርሙላዎችን አዲስ ቪዲዮ ሲሪስ እንጀምራለን ማለት ነው። ስለዚህ በቀጣይ ቪዲዮ አገኛችኋለሁ። መልካም ጊዜ። ዚዙ ድሜክስ ባባይ